ትምህርት ቤት በስንት እንትን የተገነባ ትምህርት ቤት የምግብ ማብሰያ ሆኗል። ወድሟል። ስታየው ሁሉ ነገሮች ያሳዝናል። አርሶ አደሩ ስታየው እሱ በቆሎ እንጀራ ነው የሚበላ፣ ለእኛ ግን ሳይወድ በግዱ ጤፍ ያወጣል። ወዶን አይደለም፣ መንግስትም ፈጥኖ ስላልደረሰለት ነው። እኔ ከደማሸሽ እንግዲህ ደማሸሽ ይሄ ከተማ ጥግ ነው። በአንድ ቀን 2.2 ሚሊዮን ብር ግብር ተሰብስቧል። ባላርፍ ላይ አርሶ አደሩ እየመጣ ማለት ነው። እንዳይቀር ማታ ማን ይደርስለታል? ጭንቅ ስለሆነበት ብቻ እያለቀሰ በእግሩ ከደማሸሽ ባላረፍ መጥቶ 2.2 ሚሊዮን ብር ለጽንፈኛ ቡድን ገቢ አድርጓል በአንድ ቀን። ምክንያታዊ እንኳ አይደለም የሚረሸኑ ሰዎች ምክንያታዊ አይደለም። እኔ በእርግጠኝነት በጦርነት ከሞተው እኔ ጅበላ ስንቆጥር ባለፈ በጦርነት ከሞተው እዚያው ራሱ ጽንፈኛ ቡድን የረሸነው ሰው ይበልጣል። ማንን ነው የሚረሽን? ነው የሚረሽን ማንን ነው? የአማራ ህዝብ ሞተ ብሎ አማራን እየገደለ እንዴት አይነት ትግል ነው? የአማራ እህት ተደፈረች ብሎ ራሳችን እየደፈርን እንዴት አይነት ትግል ነው? በጣም እኮ ነው የሚያስቸግረው። በጣም